ሰላም ጤና ይስጥልኝ። እንኳን ወደ መልኬ ኦፊሻል በደህና መጣችሁ። ዛሬ ወደፊት ትውልዷን ለማዳን ዓለምን እያነጋገረች ያለችውን የዩክሬንን አስገራሚ ውሳኔ ይዤላችሁ ቀርቤያለሁ። በጦርነት የሞቱ ወታደሮች እንዴት አባት ሊሆኑ እንደሚችሉና ይህ ሕግ የፈጠረውን መነጋገሪያ እንመለከታለን። አብራችሁን ቆዩ። ዩክሬን ከሩሲያ ጋር በምትዋጋው አስከፊ ጦርነት በርካታ ወጣት ወንዶቿንና አባቶቿን እየሰዋች ነው። ይህ ደግሞ በሀገሪቱ ትውልድ ላይ ስጋት መፍጠሩ አልቀረም። የዩክሬን መንግስት ለዚህ ችግር እጅግ በጣም ያልተለመደና አወዛጋቢ መፍትሄ ይዞ ቀርቧል። የዩክሬን ከፍተኛ ባለስልጣናትና የህግ አውጪዎች ባሳለፉት አዲስ ህግ መሰረት ወደ ጦር ግንባር የሚሄዱ ወታደሮች የዘር ፍሬያቸውን ወይም ስፐርም ሴል በልዩ ሕክምና ተቋማት ውስጥ አግትረው ማስቀመጥ ይችላሉ። ይህም ማለት ወታደሮቹ በጦርነት ቢሞቱም እንኳን ባለቤቶቻቸው ከሞቱ በኋላ እንኳን ልጆች መውለድ የሚችሉበትን መንገድ ከፍቷል። መጀመሪያ ላይ ህጉ የሞቱ ወታደሮች የዘር ፍሬ ወዲያውኑ እንዲወገድ የሚያዝ አንቀጽ ነበረው። ይህ ጉዳይ በዩክሬን ህዝብና በተጎጂው ቤተሰቦች ዘንድ ከፍተኛ ቁጣና ተቃውሞ ቀሰቀሰ። ቤተሰቦች የጀግኖቻቸውን ዘር ማስቀጠል መብት ሊኖራቸው እንደሚገባ በብርቱ ተከራከሩ። ይህንን የህዝብ ግፊት ተከትሎ የዩክሬን ፓርላማ ህጉን ገምግሞ አሻሽሎታል። አሁን ባለው የጸደቀው ህግ መሰረት በጦርነት የሞተ ወታደር የዘር ፍሬው አይወገድም። ይልቁንም የሞተ ወታደር ሚስት ከ2 ዓመት የሐዘን ጊዜ በኋላም የባሏን የዘር ፍሬ ተጠቅማ ልጅ መውለድ የምትችልበት ህጋዊ መብት አላት። ይህ እርምጃ የጦርነት ሰለባ የሆኑ ቤተሰቦችን ሐዘን ለመቀነስና የወታደሮቹን ትውልድ ለማስቀጠል ያለመ ነው። የዩክሬን ከፍተኛ ባለስልጣናት ይህንን ህግ ያወጡበት ዋና ምክንያት 2 ነው። አንደኛው በጦርነት የሞቱ ጀግኖች ወታደሮችን ትውልድ ማስቀጠል ሲሆን፣ ሁለተኛውና ዋነኛው ግን በጦርነቱ ምክንያት የሀገሪቱን የስነ ህዝብ ሚዛን እንዳይዛባ የወደፊት የዩክሬንን ህዝብ ቁጥር ማደስና ማቆየት ነው። በሺዎች የሚቆጠሩ ወጣቶች በጦርነቱ መሞታቸው በረጅም ጊዜ ውስጥ አገሪቱ የምታገኘው የዜጎች ቁጥር እንዲቀንስ ስለሚያደርግ ይህ ህግ እንደ መፍትሄ ታይቷል። ይህ ሂደት የዘመናዊ የህክምና ቴክኖሎጂ ውጤት ሲሆን የዘር ፍሬን በበረዶ አግትረው የማቆየት ወይንም ክራዮፕሬዘርቬሽን እና የሰው ሰራሽ መራባት ወይንም አርቲፊሻል ኢንሰሚኔሽን ቴክኖሎጂዎችን ይጠቀማል። ይሁን እንጂ ይህ ህግ በዓለም አቀፍ ደረጃ ብዙ የሥነ ምግባር ጥያቄዎችንም አስነስቷል። ከሞት በኋላ የሚደረግ ልጅ መውለድ ትክክል ነው ወይ? የሟች ወታደር መብትስ ምን ድረስ ነው? ወዘተ የሚሉ ክርክሮች አሉ። የዩክሬን መንግስት ግን የሀገሪቱን ህልውናና የወደፊት ትውልድን ማስቀጠል ቀዳሚ ተግባሩ እንደሆነ በመግለጽ ውሳኔውን አጥብቆ ይዟል። እናንተስ ስለ ዩክሬን አስገራሚ ውሳኔ ምን ታስባላችሁ? ይህ ህግ ትክክል ነው ወይስ አይደለም? ሐሳባችሁን በኮሜንት መስጫው ስር አስቀምጡልኝ። ይህን መሰል ትኩስና ቫይራል ዜናዎች እንዳያመልጣችሁ መልኬ ኦፊሻልን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። በቀጣይ በሌላ መረጃ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።